በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጥንተ ስቅለቱ ለመድኃኔዓለም ወርሃዊ መታሰቢያ በዓል ዋዜማ ደረሳችሁ። የኃያሉ የቅዱስ እግዚአብሔር ሰላም፣ ፍቅር፣ ጸጋ እና በረከት ከሁላችሁም ጋር ይሁን። እንዴት አላችሁ? ደህና ናችሁ? ህዝበ ክርስቲያን ምእመናን፣ የሰው ዘር በሙሉ ይህንን ድምፄን ቋንቋ ለምትሰሙ በሙሉ እንዴት አላችሁ? ደህና ናችሁ? ሰውየው ህልም አየና ህልም ፍታልኝ ብሎ ህልም ሊያስፈታ ህልም ፈቺው ጋር ሄደ። አያያ አቤት ህልም መፍታት ትችላለህ? አዎ ምንድን ነው ያየው ህልም? አይ በህልሜ ቁርበት ወይም ቆዳ ስበላ አደርኩኝ እና ምንድን ነው ብሎ ስል አንዳንዶቻችሁ ስለማይገባችሁ በተለይ ቁርበት ወይም ቆዳ ሲባል የበሬ ቆዳ ማለት ነው እና ወይም የላም ቆዳ በህልሜ ስበላ አደርኩ ምንድን ነው ፍቺው ይለዋል ሰውየው። ምንድን ነው ያለው? ለሆድ ጥሩ ነው ለጥጋብ፣ ለሰሚ መጥፎ ነው ቡዳ ነህ ይሉሃል እና ለሰው አትናገር አለው። በኦሮምኛ ደግሞ ምንድን ነው የሚለው መሰለ? አካካ አለ። አካካ ማለት አያቴ ማለት ነው። በህልሜ ማን ነው አብጁኪያኒ ጎጋኛ ቻምቡሌ ማሊ ሂኮኒሳ የናኒ ቆንቆፍ ጋሪ ዳጉራፍ ገዴ ዳይኒመቲን ቡዳ ደሲን ጀዱ ጀዴ እና ለምንድን ነው እንዲህ ለማለት የፈለግኩት? አንዳንድ ጊዜ በእኛ ላይ ሊደረግ የማንፈቅደውን ነገር በሰዎች ላይ ባናደርግ ባናስብ፣ እኔ እውነት የየትኛውም ሃይማኖት ተቃዋሚ አይደለሁም፣ ግን የአራጁን ክፍል አጥብቄ የምቃወም ሰው ነኝ። ወሃቢያ በተለይ በአሁኑ ሰዓት ሴሉ በወለጋ ነበረ፣ እግዚአብሔር ረድቶን ተነቅሏል ይመስለኛል። ከዛ ወደ አርሲ ዞሮ አርሲ ውስጥ ተተክሎን ያለው። ከዛ በፊት በሻሻ ላይ ነበረ ብዙ ወገኖቻችን የታረዱበት። አሁን ደግሞ ያለው የነ አህመዲን ጀበል የነ ኡስታዝ አቡበከር የነዚህ በአስተሳሰብ የቆሸሹ ሰዎች ያለበት። አሁን አርሲ ውስጥ ሄዶ ጥፍሩን ተክሎ 100,000 ካሬ ሜትር መሰጠቱ በጣም አስነዋሪ ነው። እጅግ በጣም ሰቅጣጭም ነው በእውነት። ይሄ ህዝበ ክርስቲያንን እያፈናቀሉ ቤተ ክርስቲያንን እያቃጠሉ ክርስቲያኑን አጋድሞ አላሁ አክበር ብሎ እያረዱ ለሚገሉ ሰዎች ትናንትና በእንግድነት የመጡ ሰዎች ዛሬ እንደ ባለ ሀገር እንደ ባለ ይዞታ ሆነው ክርስቲያኖችን ስቃያቸውን ሰቆቃቸውን የሚያሰፉትን ሰዎች እንደዚህ እንዲገኑ ማድረግ እኔ ግን እጅግ በጣም እንትን ይለኛል። በጣም አሁን ለቀጣዩ ትውልድ አስባለሁ። በተለይ ይሄንን ለምታደርጉ ሰዎች እጅግ በጣም አሳፋሪ ነገር ነው የምትሰሩት እና እንደው የታሪክ ጠባሳ እንዳትሆኑ፣ የታሪክ ምሁር ሳትሆኑ የታሪክ ጠባሳ እንዳትሆኑ። አዲስ አበባ ከተማ ላይ አይታችሁ እንደሆነ አሊ አብዶ ያደረገውን ታውቃላችሁ። እና ዛሬም በአርሲ እየተደረገ ያለው ክርስቲያኑ መሬቱን እየተቀማ እየተገደለ እየታረደ እየተሰደደ ባለበት በእናንተ ቤት መደሰታችሁ ነው ማስደሰታችሁ ነው። ግን
ውሻዋ አጥንት ልትቆረጥም ስትል እምቢ ስላት ዋጠችና ወዮ ስወጣ ይቸግራል አለች። ሰሬን ለፌ ሊቅምስቴት ሀገ ዲበ ጀቴ ሁዱት ረከተ ካደቄ። እንደው በኋላ ላይ ሄዶ የቆፈራችሁት ጉድጓድ ለእናንተ እንዳይሆን ነው እጅግ በጣም ስጋቴ። ክርስቲያን እስከሆንኩ ድረስ ለክርስትናዬ መናገር ስላለብኝ ነው። ኦርቶዶክሳውያን ንቁ! ኦርቶዶክሳውያን ንቁ! ኦርቶዶክሳውያን ንቁ! በሚገርማችሁ ሁኔታ ዛሬ የተመቻት መስሏት ተሐድሶና ፕሮቴስታንት ሄዳ ቄጧን ከሙስሊም ጋር ገጥማ እንዲህ ማጨብጨቧ ነገ ሀገ ዲበ ጀተ ሰሬን ነገ ይደርስሻል፣ እያንዳንድሽ ታገኛለሽ። እና እኔስ እንኳን የገባሁት እንኳን አደረሳችሁ ለመድኃኔዓለም ወራዊ መታሰቢያ ለማለት ነበር። ይህንን ስል አንዳንድ ደንቆሮች ደግሞ አላችሁ እላለሁ። ቅዱስ ጳውሎስ ደንቆሮ አትበሉ ይላል። እኔ ግን ደንቆሮ እላለሁ። በዘር ፖለቲካ ወይም ደግሞ በዘረኝነት ቋጥ ውስጥ ስልቻ ውስጥ ሆናችሁ የሆነ የራሴ ጓደኞች ሁሉ የሆናችሁ የሚከረፋ ቃላታችሁን የምትተነፍሱ አታቀርሹ። ይሄ የራሴ ነው። ይሄ የኦርቶዶክሳዊነቴ ነው። ይሄ አማራ፣ ኦሮሞ፣ ወላሞ፣ ትግሬ፣ ጉራጌ፣ ሶማሌ፣ አፋር ምናምን ጠፈር ደፈር የሌለው ቅዱስ እግዚአብሔርን ነው ማምነው ማመልከው። ሃይማኖቴን አከብራታለሁ። ብሔሬ ስላሴ፣ እኔ የስላሴ ልጅ ነኝ፣ የስላሴ ባሪያ ነኝ። ስለዚህ ማንም የሰው ዘር ብሔር የለውም። መድኃኔዓለም ክርስቶስ ከጭቃ ጠፍጥፎ ሰራሽ። ተረጋጉ። ፍትህ ለአርሲ ኦርቶዶክሳውያን፣ ፍትህ በየቦታው በግፍ ለሚጨፈጨፉ ኦርቶዶክሳውያን። ማንም ሙስሊምም ይሁን ክርስቲያንም ይሁን ፕሮቴስታንትም ይሁን ዋቄፈታም ይሁን ያለ ሕግ ያለ ስርዓት ለሚገደሉ ሁሉ ፍትህ ለሰው ዘር በሙሉ፣ ፍትህ ለዓለም ሕዝብ በሙሉ እና እንደ ልማዳችሁ ደግሞ ወስዳችሁ ወደ አልሆነ አቅጣጫ ቀርቅሩትና ራሳችሁ ትንከራተቱበታላችሁ። እኔ የዘር ነቀርሳ አልነደፈኝም። በዘር ነቀርሳ የተነደፋችሁ በጠባብነትና በትምክህተኝነት ውስጥ ያላችሁ ይብላኝላችሁ ለእናንተ። መድኃኔዓለም ልብ ይስጣችሁ። ለቀጣዩ ወር በሰላም በጤና ጠብቆ ያድርሰን። የሞቱትን ነፍስ ይማርልን። ነፍሳቸውን በአጸደ ገነት በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። በደዌ ዳኛ በአልጋ ቁራኛ ተይዘው በየሆስፒታሉ በየጸበሉ በየቤታቸው ያሉትን በምሕረት ዓይኖቹ ይጎብኝልን። መድኃኔዓለም ሰላማችሁን ያብዛልኝ። የእመቤታችን የድንግል ማርያም ምልጃ፣ ጸሎት፣ በረከት፣ እርዳታ አይለያችሁ። የመረረውን ታጣፍጥላችሁ፣ የጎመዘዘውን ውሃ የሆነውን ወደ ወይን ጠጅ ታስቀይርላችሁ። የእናት ልመናዋ ፊት አያስመልስም፣ አንገት አያስቀልስም እና ከቸር ልጇ ከወዳጇ ከመድኃኔዓለም ታማልዳችሁ። የእመቤታችን የድንግል ማርያምንና የመድኃኔዓለምን ስም አንድ ላይ ስትሰሙ የሚያማችሁ ምሕረቱን ይስጣችሁ፣ ምሕረቱን ይላክላችሁ። የወር ሰው ይበለን። መድኃኔዓለም ከእናንተም ከእኛም ጋር ይሁን። በቀራንዮ አደባባይ ለሰው ዘር በሙሉ የተሰቀለው መድኃኔዓለም ለሰው ዘር በሙሉ ሰላም፣ ፍቅር፣ አንድነት ይስጥልን። ዘረኝነትን ያጥፋልን የቅዱሳን አምላክ። ዘረኝነትን ያጥፋልን የኢትዮጵያ አምላክ። ጎጠኝነትን ያጥፋልን የሰራዊት ጌታ ቅዱስ እግዚአብሔር። ደህና ሰንብቱልኝ። ሰላም ክርስቶስ ከእናንተም ከኛ